የምመለከተው the blueprints roadmap to build your online presence በኦንላይን ፕሬዘንስ እንዴት አድርጋችሁ ራሳችሁን ቢልድ ታደርጋላችሁ፣ ከየትኛው ስቴጅ እና ስቴፕ ነው መጀመሪያ ያለባችሁ የሚለውን ነገር ከራሴ ፐርሰናል ኤክስፒሪየንስ እና ጆርኒ ሼር አደርግላችኋለሁ። ሼር ማድረግላችሁ ኢን ሪል ላይፍ ከራሴ ፐርሰናል ኤክስፒሪየንስ ጋር ማች እያደረግኩኝ አሁን ካለሁበት ስታተስ እና ከዚህ በፊት ከዛሬ 4-5 ዓመት በፊት የነበርኩበትን ስቴጅ እነግራችኋለሁ። ብዙዎቻችሁ እንግዲህ ታቁኛላችሁ ብዬ አስባለሁ። እኔ በባችለር ዲግሪ ሜካኒካል ኢንጂነሪንግ ነው የጨረስኩት። ሴም በኢንጂነሪንግ በፕሮዳክሽን ማስተርስ ዲግሪን ይዣለሁ። ከዛም አልፎ ደግሞ ፒኤችዲ ጀምሬ ነው ያቋረጥኩት። ከዛ በኋላ ባንክ ነው የገባሁት። ቢኤንዋይ ሜለን ባንክ የሚባል አንድ አሜሪካን ባንክ ነው የገባሁት። ከዛ በኋላ ነው እንግዲህ ሁሉ ነገር ትቼ ወደ ኦንላይን የገባሁት። ኦንላይን ስገባ እንግዲህ ጀርኒዎች ምን ይመስላሉ፣ ባክግራውንድ ከዩኒቨርሲቲ ጀምሮ ከሀገር ወጥቼ አሁን ባለሁበት ስታተስ በምን አይነት ሌቭል እና ቻሌንጆች እንዳለፍኩኝ ሴም እናንተም ከዚህ ትማራላችሁ ብዬ አስባለሁ። ከዛም በተጨማሪ ደግሞ እንዴት አድርጌ ብር ስሰራ እንደነበርም እነግራችኋለሁ። ይህንን ፎሎ ካደረጋችሁ እናንተም ስኬታማ የመሆን እድላችሁ እጅግ በጣም ከፍተኛ ነው የሚሆነው። ለሚን ታይም ደግሞ እኔም ፎሎ አድርጋችሁ ሰብስክራይብ ካደረጋችሁ በተለያየ ጊዜ የተለያየ ኢንፎርሜሽኖችን እሰጣችኋለሁ ብዬ ተስፋ አደርጋለሁ። what does it mean the roadmap build እና ኦንላይን ፕሬዘንስ። ኦንላይን ፕሬዘንስ እንግዲህ አሁን ላይ ስለ ኢንተርኔት ችግር ሊኖር ይችላል ላይኖር ይችላል። ዲፔንድ ኦን ዩር ሎኬሽን፣ እናንተ ባላችሁበትና በምትኖሩበት ኤሪያ የእናንተ ኦንላይን ፕሬዘንስ ማተር ሊያደርግ የሚችለው የኦንላይን አክሰስ ካላችሁ ነው ወይም ኢንተርኔት ካላችሁ ነው። ሆፕፉሊ አሁን ላይ ኢንተርኔት ይኖራችኋል። እኔ ሃይ ስኩል ላይ በነበርኩበት ሰዓት ሃይ ስኩል ሌቭል ላይ በነበርኩበት ሰዓት አንድና አንድ የማውቀው ፌስቡክ ብቻ ነው። ፌስቡክ ብቻ ነው የማውቀው። እሱንም 9ኛ ክፍል አካባቢ ሆኜ ነው ፌስቡክን ያወቅኩት፣ ፌስቡክ አካውንት የከፈትኩት። that means we don't really know about online። ስለ ዌብሳይት የምናውቀው ነገር የለም። የተወሰነ ኮምፒውተር ላይ እንግዲህ ኪቦርድ እናውቃለን ወይም ደግሞ ሲፒዩ እናውቃለን፣ some other thing። ከዛ የዘለለ ሌላ ነገር አናውቅም የኦንላይን ፕሬዘንስን ለማሳደግ። ሁለተኛ ደግሞ አሰ ቤኔፊት በዛን ታይም ይሄ ባለበት በዶትኮም በብል በሚባልበት ሰዓት ላይ እኛ ምንም አይነት ሂንትና ምንም አይነት እውቀት አልነበረንም። ከነበርንበት ሎኬሽን ካለውበት ካደግኩበት አካባቢ ኢንጀነራል ኢን ኢትዮጵያ ምንም አይነት እንቅስቃሴ ባልነበረበት ታይም ማለት ነው። በዛ ሰዓት ላይ ግን እኔ አክቲቭሊ ፌስቡክ አካውንት ነበረኝ። አንዳንድ ነገሮችን ቼክ አውት አረግ ነበረ። እንግዲህ ዊኪፒዲያ ላይ ገብታችሁ ደግሞ ያኔ ሃይ ስኩል ላይ ኢንተርኔትም ኮምፒውተርም ስለነበረ አንዳንድ ነገሮችን እናይ ነበረ። ዋትስ ኢትዮጵያ ምናምና የሚባል ነገር ቼክአውት እናደርግ ነበረ። በዛ ታይም ኦንላይን ፕሬዘንስን ማሳደግ አስቸጋሪ ነው የሚሆነው። አሁን ላይ ግን እናንተ ዩኒቨርሲቲ ተማሪ ልትሆኑ ትችላላችሁ፣ ሃይ ስኩል ተማሪ ልትሆኑ ትችላላችሁ። you know a lot of things about ኦንላይን ፕሬዘንስ እና ቤኔፊቱም ምን ሊሆን እንደሚችል ደግሞ ታውቃላችሁ ብዬ አስባለሁ። እና ቻሌንጁን ማሰብ ይኖርባቸዋል። at that time how I become maybe millionaire ብዬ ላለው ኦፍኮርስ ይህንን አስባለሁ። እናንተም ታስባላችሁ። ቢካም ሚሊዮነር ነው መሆን ፈልገው፣ ቢሊዮነር ነው መሆን ፈልገው፣ ኢንፍሉዌንሻል መሆን ነው ፈልገው በዚህ ዓለም ላይ ብላችሁ ታስባላችሁ። በእርግጥ ጥሩ ተማሪ ነበርኩኝ ሃይ ስኩል ላይ ስማር። በተለይ ከቴክኖሎጂ ጋር ከአንዳንድ ነገሮች ጋር የተገናኙ ብዙ ነገሮችን ስሰራ ነበረ። አዋርድም ነበረኝ፣ ጎልድ ሜዳሊያ ነበረኝ። ቱ ቢ ሆነስት ስለ ራሴ ብዙ ማውራት ስላልፈለግኩ ነው። እናንተ ሞቲቬት ያደርጋል ብዬ ስለማስብ ሞቲቬሽን ደግሞ kind of sick for me። ሞቲቬሽን እናንተ የሆነ ሌቭል ላይ አይደርሳችሁም። ዲሲፕሊን ብቻ ነው። አንድ ነገር ከያዛችሁ ዴዲኬትድ ሆናችሁ ሃንገር መሆን አለባችሁ። I have to do it። እኔ ከሰራው ሌላ ሰው ካደረገ እናንተም ታደርጋላችሁ የሚለውን ማይንድ ሴት መያዝ አለባችሁ። ስኬት ደግሞ በአንድ አቅጣጫ አይደለም የሚመጣው። you have to try multi things። ከዛ በኋላ አንዱ ይዟችሁ ይወጣል። ከዛ በኋላ ሌሎች በዛ ሰዓት ማይንድ ሴት lot of things ነበር ማስበው። ነገር ግን የኦንላይን ፕሬዘንስ እንዳልኳችሁ ኦንላይን ላይ ምንም ነገር ሂንትና ቤኔፊቱንም ስለማላቅ ያን ያህል አቴንሽን የለም፣ አክሰሱም ስላሌለ። ነገር ግን የኔ ትዋርድ የነበረው ኢንተርፕሬነርሺፕ ነው። ኢንተርፕሬነርሺፕ የራሴ የሆነ ነገር ፈጥሬ ከዛ በኋላ ያንን በመሸጥ
ፋይናንሻሊ ኢንዲፔንደንት ሆናለሁ። ከዛ ፋሚሊንም ብዙ ብዙ ነገር ከዛ በኋላ አርት ላይም ጥሩ ነበርኩኝ። አንዳንድ ነገሮችን ሞካከር ነበረ። እሱን ሌላ ጊዜ እናወራለን። ምናልባት ብዙ ማታውቁ ነገር ስላለ ስለዛ ጉዳይ ስለማላወራ ነው። ቢካዝ አይ ትራይ መኒ ታይምስ። ከዛ በኋላ ደግሞ ስፖርት ላይም ጥሩ ነበርኩኝ፣ ሮጥ ነበረ። ረኒንግ ኢዝ ማይ ቶፕ ስቲል። በዛን ሰዓት ላይ እንግዲህ በጣም ታዋቂ አትሌቶች ነበሩ። ያኔ እነሱ የኔ አሪያ ነበሩ። እኔ የተወለድኩት ባሌ ነው። በዛ ሰዓት ላይ ሮጥ ነበረ፣ ጥሩም ነበርኩኝ ብዬ አስባለሁ። በዛ ብቀጥል ኖሮ ሜይ ቢ ጥሩ አትሌትም ሊሆን ይችል ነበረ። ነገር ግን ጓደኞቼ ምናምን እንደውም ቀነኒሳ ምናምን ነገር የሚሉኝ አስታውሳለሁ። ያኔ ግን ጩጬ ነኝ። ኦብቪየስሊ ያን ያህል ፊቸሬ ቤዚካሊ ምንድነው መሆን የምፈልገው? ኢንተርፕሬነር ነው መሆን የምፈልገው ኢቨን ኢፍ ሩጫን ቦድ ን ምንድን ያደረግኩት እኔ ከዛ በኋላ ሃይ ስኩል ላይ እንደነገርኳችሁ አንዳንድ ነገሮችን ከሞከራችሁ ከፈጠራችሁ ኮምፒት ታደርጋላችሁ። ኮምፒት ካደረጋችሁ በኋላ ናሽናል አዋርድ ይኖራችኋል። ያንን ነው አዋርድ የወሰድኩት። ከዛ በኋላ ዩኒቨርሲቲ ጆይን አደረግኩኝ። ዩኒቨርሲቲ ጆይን ያደረግኩትም የመረጥኩት ዲፓርትመንትን የደረሰኝ ነቲንግ ኤልስ የቸገረኝ ነገር የለም። አዘ ማተር ኦፍ ቻንስ የተማርኩት ወለጋ ዩኒቨርሲቲ ነው። በዛ ሰዓት ላይ ወለጋ ዩኒቨርሲቲ ፒክ አድርጎ አንደኛ ላይ የሚሄድ ሰው ሬር ነው። እኔ ግን አት ፈርስት ፕሌስ ነው ሰሌክት ያደረግኩት። ለቤተሰብም አልተናገርኩኝ። የእኛ ዳይሬክተር ለምንድን ነው ይህንን የምትመርጠው ምናምን ነገር ሲለኝ ነበረ። አይ ዶንት ኖ ዋይ ግን እዛ ሄጄ ብዙ ነገሮች ደግሞ ተምሬያለሁ። የተማርኩት ነገር በትምህርትም ያው ጥሩ ነገር ያን ያህል እንግዲህ ቶፕ ኦፍ ቶፕስት ባልባልም ጥሩ ተማሪ ነበርኩኝ። ዩኒቨርሲቲ ላይ ያለው አት ዩኒቨርሲቲ ሌቭል ምንድነው ያጠናሁት? ምንድነው የተማርኩት? እንዴት ነው ነገሮችን እንጌጅ ሳደርግ የነበረው? ብዙውን ጊዜ በዛ ሰዓት ሜሴንጀር ይሄ ቴሌግራም ምናምን ነገር ነበር እና በዚህ ሰዓት ላይ ኢንጌጅመንቴ ከዩቲዩብ ጋር ነበር። ዩቲዩብ ላይ ብዙ ነገሮችን እማር ነበረ። በተለይ ከኮር ጋር የተገናኘ የተወሰነ ጃቫን ሞክር ነበረ። ከዛ በኋላ ደግሞ ፓይተንም የተወሰነ ሞክር ነበረ። ነገር ግን ይሄ ምንድነው I want to be something else የሆነ ነገር ሜክ ማድረግ ፈልጋለሁ፣ የሆነ ነገር ማድረግ አለብኝ ብዬ አስባለሁና ኦል ዘ ታይም ኮምፒውተሬን ይዤ ኢንተርኔት አካባቢ ስሄድ ምንድነው ማድረገው? ቲቶሪያሎችን ነው ዳውንሎድ ማድረገው። ምንም ነገር አላደረግም፣ ኤክስትራ ነገር አላይም ምናምን ነገርና ቲቶሪያሎችን ዳውንሎድ አደርጋለሁ፣ እማራለሁ። እነዛን ኮድም አፕላይ አደርጋለሁ። በተወሰነ መልኩ ደግሞ ሜቢ እዚህ ላይ ማውራትም እንግዲህ ጥሩ ላይሆን ይችላል። ሀክ ለማድረግ ሞክር ነበረ ምናምን ነገር የተወሰነ ያየሁት ነገርም ነበረ ምናምን። ግን ዳስ ባድ ቲንግስ። ግን አንዴ ደግሞ ፖሲቢሊቲውን ነው የምትማሩት። ኦኬ አይ ውል ቢ ኤብል ቱ ዱ ዲስ ካይንድ ኦፍ ቲንግስ። ከዛ በኋላ ወደ ሌላ ትሄዳላችሁ። ከቴክ አንጻር ደግሞ የተለያዩ ቴክ ኢንፎርሜሽኖችን አያለው፣ እከታተላለሁ፣ አነባለሁ። ዴን አፍተር እንግዲህ ትምህርቴን እየተማርኩ ደግሞ ሶፍትዌር መማር ጀመርኩኝ። ሶስት ሶፍትዌሮችን ነበር የምችለው። እነዛም ከሜካኒካል ኢንጂነሪንግ ጋር ማች የሚሆኑ ከሜካኒካል ኢንጂነሪንግ ጋር የሚሰሩ ሶፍትዌሮችን በደንብ አድርጌ ተማርኩኝ። ከተማርኩም በኋላ ደግሞ ከዛ በኋላ ምንድነው ማድረግ የጀመርኩት? ሌሎችን ማስተማር ጀመርኩኝ። ሌሎችን ማስተማር በዛ ሰዓት ላይ ነው ብር መስራት የጀመርኩት። ፎር ዘ ፈርስት ታይም በተማርኩት በቫሊዩ ብር መስራት የጀመርኩት። ኢን ኮንክሉዥን ምን ለማለት ነው ፈልገው፣ እናንተ ሮድማፓችሁ ኬት ነው የሚጀምረው? ኬት ነው እንትን የምትሉት? አሁን እኔ እንደውም በጣም ሾርት አድርጌ ነው ያሳየዋችሁ። ሀስሉ ቻሌንጁ ኢዝ ላውት። አንድ ነገር ለመማርና ለማወቅ ኮምፒውተር ለመግዛት እኔና ቤተሰቤ ምን ያህል ቻሌንጅ እንዳደረግ አይ ነው። የመጀመሪያ ቶሺባ ላፕቶፕን ለመግዛት ኢት ዋዝ ቬሪ ቬሪ ሃርድ ያንን ነገር ለማግኘት። ካገኘው በኋላ ግን አይ ዋዝ ቱ ዴዲኬትድ። ኮምፒውተሬ ላይ የምታዩት ኮምፕሊትሊ ፉል ኦፍ ቱቶሪያል ነው። ምንም አይነት ሙቪ እና ሲሪየስ የሆነ ነገር አልጭንም። በዛ ሰዓት ኢቭን ኢት ካይንድ ኦፍ ትሬንድ የተለያዩ እንትኖች ነበሩ። ኦፍኮርስ አንዳንድ ሙቪዎችን አያለሁ። ነገር ግን ኮምፒውተሬ ላይ የተለያዩ ሙቪዎችን ስቶር አላደረግም። ስቶር የማደርገው ቲቶሪያል ነበረ፣ ኮምፕሊት ቲቶሪያል ፎር ኤቭሪ ሲንግል ቲንግ።
ን ሶፍትዌሮችን መማር ሲጀምር ለተለያየ የአራተኛ ዓመት ሆኜ ለአምስተኛ ዓመት ተማሪዎች ፕሮጀክት ስራ ነበረ። ፕሮጀክቱ ላይ ቻርጅ ያስደርግ ነበረ። አወዝ ኢቨን ሪች ዳት ታይም በቀን ምናምን ነበር የምሰራው በዛ ሰዓት እንግዲህ ስለወት ያን ነገር እየሰራው ሁሉንም አስከፍላለሁ አይደለም፣ በነፃ የምሰራላቸው ልጆች ደግሞ የማዕት ናቸው። እኔ በምሰራበት ሰዓት እስኪ ላይ እየዳበረ ሲመጣ ደግሞ ፍጥነትን በዛው ልክ መጨመር መጣ። ያው ፕሮዳክቲቭ የሚባል ነገር ዳስ ፈርስት ታይም እኔ የሆነ ነገር ፖሲቢሊቲውና የቫሊዩን ምንነት የተረዳሁት። ቫሊዩ ምንድን ነው? ቫሊዩ ማለት you have to have something that other people doesn't have it የሆነ ነገር የላቸውም ከአንተ የሚፈልጉት ነገር ማለት እኔ ያስከፈልኳቸው ስኪል ስላለኝ ነው። ስኪሉን ደግሞ ያገኘሁት ምንድነው? ስለተማርኩኝ ነው። ቀድሜ ስለተማርኩ ነው። እነሱ ቀድሞ ቢማሩ ኖሮ ወይም ደግሞ ሂደቱን ቢያውቁ ኖሮ እኔ ጋር መጥተው አያሰሩም ነበረ። አይ ሃቭ ኤ ቫሊዩ ማለት እናንተ የትም ቦታ ከሆናችሁ ዛሬ ላይ ብር ለመስራት ካሰባችሁ ፈርስት ቲንግ ዩ ኪ ቫሊዩ ሊኖራችሁ ይገባል። ብር ማለት ቫሊዩ ኦፍ ኤክስቼንጅ አደለ? ቫሊዩ ኦፍ ኤክስቼንጅ እናንተ ጋር ያለውን ነገር ለሌላ አሳልፋችሁ በመስጠት ትቀያየራላችሁ ማለት ነው። ዩ ሃቭ ቱ ሃቭ ቫሊዩ ኢን ኮንክሉዥን ልላችሁ ያሰብኩት ማለት ነው። ቻሌንጆቹ ምን አይነት ቻሌንጅ ነው? አሁን እዚህ ጋር እንግዲህ ስለ ኦንላይን እንኳን ስቲል ኦኬ ኦንላይን ላይ እንደዛ ተደርጎ ደግሞ እንደዚ ነገር እንዴት ይሰራል፣ ውጭ ዓለም ላይ ምንድን ያለው የሚለው ነገር አይ ዋዝ ቼኪንግ አውት አ ሎት ኦፍ ታይም። ዛሬ ላይ ምናልባት አንዳንድ ዩቲዩበሮች እንደ ሪፈረንስ የሚጠቀሙት ለእናንተ ሲያስተምሩ አያለው። ከዛሬ ስንት ዓመት የማውቃቸውን ዩቲዩበሮች ማለት ነው። አም ፕሪቲ ሹር ከኔ በፊት ዩቲዩብ ላይ እንደው በጣም አክቲቭሊ ቼክ አውት ያደረገ ሰው አለ ብዬ አላስብም። ብዙዎችን አውቃቸዋለሁ a lot of them። ለምንድን ነው እዛ ላይ ፕሬዘንት ነበርኩ ኮንሱም ሳረግ የነበረው a lot of things ነው። ዛሬ ላይ ግን ሻይኒ ዩቲዩበሮች በጣም በብዛት ስለመጡ ያን ያህል ዲቴል ነገሮችን መማር ያስቸግራቸዋል። ኮንፊዥን ስቴት ውስጥ ነው የምገቡት። አዘ ቲፕ የምሰጣችሁ ነገር ምንድን ነው? ዩር ጎል የእናንተ ጎል ፕላስ ደግሞ የእናንተ ሃንገር ሌቭል አው ኮል ኢት ላይክ ዳት። የእናንተ ሃንገር ሌቭል ምን ያክል ነው? ሞቲቬሽን አይደለም፣ ሃንገር ሌቭል። ያንን ጎላችሁን ሰክሲድ ለማድረግ ምን ያህል ሌቭል የእናንተ ሃንገር ሌቭል ምን ያክል ነው? እዛ ጋር ለመድረስ ምን ያክል ፖቴንሻል እና ኤነርጂ ስፔንድ ታደርጋላችሁ? ዳሰኪ ምን ያክል ደግሞ ጊዜ ሊፈጅ ይችላል? ኢን ደ ሚን ታይም እኔ አይ ዋዝ ሃስሊንግ ካላችሁ ሰክሲድ ማድረግ ትችላላችሁ። ሂውጅ ፖሲቢሊቲና ፕሮባቢሊቲዎች አሉ። እነዛ ነገሮች መጠቀም ይኖርባቸዋል። የእኔ ሃንገር እዛ ላይም ሆኜ አይ ዶንት ዋንት ቱ ቢ ጌት አ ጆብ ኖርማሊ ስራ አግኝቼ ከዛ በኋላ ተቀጥሬ ምናምን ነገር ያን ያህል ፕላን አልነበረኝም። እንደ ማተር ኦፍ ቻንስ ዩኒቨርሲቲ ላይ ግን የመቅረት እድል ነበረኝ። ፕሮሰስ ጀመርኩኝ። በሆነ አጋጣሚ ግን ያ ነገር አልተሳካም። ከዛ ከሀገር የመውጣት አጋጣሚ ስለነበረ ከኢትዮጵያ ወጣሁኝ። ያኔ ግን ሶፍትዌር ሰራ ነበር፣ ፕሮጀክት ሰራ ነበር ስላችሁ የራሴ ፕሮጀክት ነበረኝ። ዩኒቨርሲቲው ወደ 250 ሺህ ብር ተመድቦ ስሰራ የነበረ የራሴ ፕሮጀክት ነበረኝ። ዩኒቨርሲቲ ላይ ኦፊስ ነበረኝ። ዩኒቨርሲቲ ላይ ፍሪ 24/7 ኢንተርኔት አክሰስ ነበረኝ። አይ ዋዝ ጌቲንግ ሞር ላይክሊ ቤተር ዳን አዘር አሚን የኢንተርኔት አክሰሱን ነው የምላችሁ፣ ሌላ አይደለም። ያኔ ግን እያንዳንዷን ነገር ቁጭ ብዬ ስሰራና ስማር ነበር ማለት ነው። ራሴን ስኬል አፕ አደረግኩኝ በዚህ ጉዳይ። ከሀገርም ስወጣ እንግዲህ ዛሬ ላይ ምናያቸው ፎር ኤግዛምፕል ሳይድ ጊግስ ብዬ $10 $5 ብዬ ሜንሽን ማድረግላችሁ ያኔ ከሀገር ስወጣ ከሀገር ስትወጡ ብዙ ቻሌንጆች አሉ። ኤክስፔክት እንደምታደርጉት አይደለም። ከሀገር ወጥታችሁ የሆነ ዩሮፕ ሀገር ስገቡ፣ አሜሪካ ስገቡ በርገሩ ምኑ እንትን የሚል ይመስላችኋል። ግን ስናት ላይፍ ኢዝ ሶ ቻሌንጅፉል። ማንም አባከና የሚላችሁ የለም። ዩ ሃቭ ቱ ሜክ ኢት ሃፕን። ቤተሰቦቻችሁ ይጠብቃችኋል። የሆነ ነገር መስራት አለባችሁ። ምንድነው ማድረግ የነበረብኝ? ኦንላይን ላይ በምን አይነት መንገድ ብር መስራት ይቻላል የሚለውን ነገር ፋይንድ አውት ማድረግ ጀመርኩኝ። ፋይንድ አውት ማድረግ ሲጀምር ብር ሉዝ አድርጌያለሁ፣ ጌን አድርጌያለሁ።
ተስፋ ቆርጫለሁ። ጌቭ አፕ ተስፋ ቆርጫለሁ ብዙ ነገሮችን በዚህ ስኬጅ ውስጥ ማለት ነው። ነገር ግን አላቆምኩኝም። ፎር 3 months ኮንቲኒየስሊ ከሄድኩኝ ከዛ በኋላ ሜይ ቢ ፎር 1 month የተወሰነ ላጋ አድርጌ እመለስበታለሁ። ሶ በዚህ ኬዝ ነው ሳይድ ጊጎችን መለየትና ትክክለኛነታቸው ማወቅ የጀመርኩት። ያኔ እያንዳንዱን ነገር ሲሄድ እየሄድኩበት ስመጣ አንድ ፕላትፎርም ላይ ጀስት ልሞክሮ ብዬ ዝም ብዬ ገብቼ ቼክ እያደረግኩኝ እንግዲህ ዴር ኢዝ ኖ አዘር ዌይ ብር የምሰራበት መንገድ። በእርግጥ ኖርማል ተማሪ ሆኜ ሬስቶራንት ነበር የምሰራው፣ ዳስ ኦብቪየስ ሬስቶራንት ነበር የምሰራው እና እኔ ግን ያንን አልፈልግም። ስቲል ተማሪ እያለውም ማስበው እሱ ነው። እዚህ ማስተርሴን እየተማርኩ ማስበው እሱ ነው። ምንድን ነው ያደረግኩት? ቁጭ ብዬ አስፈላጊ ነገሮችን አነበብኩኝ። አይ ሃቭ ቱ ዱ ኢት፣ በቃ ይሄን ነገር ማድረግ አለብኝ አልኩኝ። ከዛ በኋላ $10 ነው የሰራሁት ፎር ዘ ፈርስት ታይም ኢን ማይ ላይፍ። ኦንላይን ላይ በእርግጠኝነት አምኜ ኦንላይን ይሰራል ብዬ የገባውበት $10። ሶ ዳስ ቼንጅ ኤቭሪ ሲንግል ቲንግ፣ ሁሉ ነገሩን የቀየረው። ከዛ በፊት ግን 50 ወይም ደግሞ 100 ፕላትፎርሞችን አካውንት ክሬት አድርጌያለሁ። 50 ወይም ደግሞ 100 ፕላትፎርሞችን አካውንት ክሬት አድርጌያለሁ። ብዙዎቹ አይሰሩምና ፌክ ናቸው ብዬ ራሴን አሳምኛለሁ። ስቲል ግን አይ ናው አይ ሃቭ አካውንት፣ ብዙ ኖቲፊኬሽን ይገባልኛል። ከዛ በኋላ ግን ምንም ነገር ማንም ያቆመኝ የለም። አንድ አካውንት ላይ ከ2 እስከ 3 አካውንቶች አሉኝ ፐርፎርም ማድረጋቸው በአንድ ፕላትፎርም ሚኒመም እንደየሬታቸው አንዳንዴ 10 አንዳንዴ $500 የምሰራበት ፕላትፎርም አለ። ሶ ነገር ግን እዚህ ላይ አሁን ዲፔንድ ስትሆኑ በወር 500ም ትሰራላችሁ 1000ም ትሰራላችሁ። እዚህ ሌቨል ላይ ስትደርሱ ግን አፍተር ሜይ ቢ ፊው መንዝ ፐርፎርም ካደረጋችሁ በኋላ ጥሩ ሬት ካገኛችሁ በኋላ እዚህ ሌቭል ላይ ትደርሳላችሁ። ይህንን ሳደርግ ግን ሳይድ ናው ዩቲዩብ ላይ አንዳንድ ነገሮችን አያለው፣ ፎሬክስን አያለው፣ ቢትኮይንን አያለው። ሶ በዚህ ሳይድ ብዙ ነገሮችን ስሞካከር ብዙ ነገሮችን አጥቻለሁ። ምንድነው? እስካም ተደርጌያለሁ። በአጠቃላይ ወደ $2500 ተበልቻለሁ። ከየት የሰራሁትን? ከነዚህ ሳይድ ጊግ የሰራሁትን ብር ነው ወደዚህ ያመጣሁት። ቢኮዝ ዩ ሲ ፍላሽ ቲንግ ዩ ሲ አ ሎት ኦፍ ቲንግ እና ራስህን ፕሮቴክት የምታደርግበት ማንም ደግሞ የሚያስተምር የለም፣ ማንም የሚነግርህ የለም። ፕላስ ደግሞ የራስህን ሰዎች አይደለም የውጭ ሰዎችን ነው የምትለውና በተለያየ ሚንስ ይህን ያህል እስካም ተደርጌያለሁ፣ ተበልቻለሁ። ን ስትማሩ ትበላላችሁ። ከተበላችሁ በኋላ ደግሞ ትማራላችሁ። ዳስ ዋዝ ዘ ቢገስት ሌሰን ፎር ሚ። ነገሮችን እንዴት አድርጌ ፊገር አውት ማድረግ ነው። ስህተት ነው። ከስህተት መማር ደግሞ ትልቁ ነገር ነው። ሶ ከዛ በኋላ ራሴም ማስተር ማድረግ ጀመርኩኝ። እያንዳንዷን ነገር ፊልተር አውት ማድረግ ጀመርኩኝ። ሶ አፍተር ኦል ከዛ በኋላ ምንም ነገር የገጠመ ነገር የለም። ማርኬት ላይ ሉዝ ታደርጋላችሁ። ሶ ከፎሬክስ ውስጥ ነው ሜንሊ ጎልድ ላይ ነበረ ፎከስ ያደረግኩት። ጎልድ ላይ ፎር ዘ ፈርስት ታይም $150 ዲፖዚት አደረግኩኝ። ፎር ዘ ኔክስት ዴይ $650 ሰራውኝ። ከዛ በኋላ ድሪም ማድረግ የጀመርኩት ላምበርጊኒ እና ፌራሪ ነው። ፎር ዘ ሰርድ ዴይ ላይ ምንድነው ያደረግኩት? ኦል ዚሮ ተማሪ ያለው ነው። ሶ ይሄ እንደዚህ ይቀጥላል። በየጊዜው ይሄንን ሳደርግ ነበር። I was losing። ከዛ after 3 years ነው ፕሮፊታብል መሆን የጀመርኩት። then after ነገሮችን እንግዲህ አሁን የምናየው ወደ ሲስተሙም መግባት፣ እያንዳንዱን ነገር ኦፕሬት ማድረግ። ከክሪፕቶ ደግሞ አይሳይድ አለ። አልሞከርኩኝም። አሳይድ እና ነገሮችን ቼክ አደርጋለሁ። የተወሰኑ ቶክኖችን ገዝቼ ያስቀምጫለሁ ምናምን ነገር በዚህ ጋር ማለት ነው። ሶ ከዛ በኋላ ነው የሜም ኮይን ኢራ ሲመጣ ከሜም ኮይን ጋር አንድ ላይ ማች ሆነ። ማርኬቱ ላይ ቡም፣ ይሄ አሁን የነበረው ቡልረን ማለት ነው። ሶ ዲስ ቡልረን ኤቭሪቲንግ የቀየረው ማለት ነው ያለፈው ቡልረን። ሶ ከዛ በኋላ ነው ወደ አሁን አውቶሜሽን፣ ፕሮግራሚንግ፣ ኤአይ እንግዲህ ዲቴል ብዙ ነገሮች አለው። ለምሳሌ ባንክ ብቻለሁ ብያቸዋለሁ። ከባንክ እየሰራውኝ ምንድነው ስማር የነበረው ዲጂታል ማርኬቲንግ
ስማር ነበረ። ያኔ ስማር ነው የኤአይ አክሰስን ከዛሬ 3 ዓመት በፊት እንደውም ፐብሊካሊ ሳይታወቅ በፊት አክሰስ ነበረኝ። ኤአይ አጠቃቀም፣ ፕሮምፕት አጠቃቀም እና እያንዳንዱ ኮንቨርሴሽን ማች አድርጎ መሄድ። ከዛም አልፎ ደግሞ ለተለያዩ ኢቨን ሞዴሎች አንዳንድ ሪቪው እንድሰጥ የፕሮምፕት ሪቪው እንድሰጥ ጋብዞኛል ኢቨን ዊዝ ፔይድ ኢን ሴም ታይም ሜም ኮይን ላይ በጣም ሳወራ ነበረ። አሰምታችኋል። ብዙ ሪዋርድ ብዙ ሪተርን ያገኘሁበት ኮይኖች ነበሩ። ከዛም አልፎ ደግሞ ፓምፕ ዶት ፈን የምታውቁት ሰው እነሱም ኢንቫይት አድርገውኛል ዊዝ ፔይድ እያንዳንዱ ነገር የራሴን ፐርሰናል ፊድባክ እንድሰጣቸው። ሶ እዛ ፕላትፎርም ላይ አክቲቭሊ ተሳታፊ ነበርኩኝ ለማለት ፈልጌ ነው። አሁን ያለሁበት እንግዲህ ኤአይን ተጠቅሜ ኤቭሪ ሲንግል ቲንግ አውቶሜት ማድረግ ነው። ዳስ ማይ ፕላን። ከዛም አልፎ ደግሞ ሌሎች ሰዎችን መፍጠር ነው፣ እናንተም መፍጠር ነው። እናንተ ይህንን መንገድ ተከትላችሁ የምትሄዱ ከሆነ ራሳችሁን በራሳችሁ መምራት ትችላላችሁ። the only thing dedication is the key። ዴዲኬት መሆን አለባችሁ። የእናንተ ጎልና ሃንገር ሌቭል ሃይ መሆን አለበት። ራሳችሁን ስቴክ አታርጉ። ሞቲቬሽን ላይ እኔ ሞቲቬት እያረኳችሁ አይደለም። ነገሮችን በሾርትከት አታስቡ። ቻሌንጅ አለው፣ ሎት ኦፍ ቻሌንጅ። አሁን ላይ ደግሞ በነፃ መማር ትችላላችሁ፣ በነፃ ማወቅ ትችላላችሁ፣ የፈለጋችሁትን ነገር ማድረግ ትችላላችሁ። ፖስብል እና ኢዚ ነው። በዛው ልክ ደግሞ ፍሊተር አውት ማድረግ ይኖርባችኋል። ፎሎ እና መማር ያለባችሁ ሰዎችን ለይታችሁ ማወቅ አለባችሁ። ራሳችሁን ዲሉዥን ውስጥ እንዳታስገቡ። ቢ ኬርፉል። ዲስ ኢዝ ዘ ግሬተስት ቻንስ፣ ዲስ ኢዝ ዘ ግሬተስት ኢራ ብዬ ነው ማስበው። ራሳችሁን፣ ቤተሰቦቻችሁን፣ ኤቭሪ ሲንግል ቲንግ ጄኔሬሽንን መቀየር የምትችሉት አሁን ነው ብዬ ነው ማስበው። መልካም ጊዜ ይሁንላችሁ። በሌሎች ቶፒኮች እንገናኛለን። ቻው።